ሰላም ጤና ይስጥልኝ ክብራትና ክብራን ተመልካቾቻችን እንደምን አላችሁ? ይህ የከፋ ቴሌቪዥን ነው። ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ዜናዎቹን በመምራት ፍጹም ተሾመ ከእናንተ ጋር ቆይታ አደርጋለሁ። በከፋ ዞን ሳይለም ወረዳ በተያዘው የመኸር እርሻ ከ1088 ሄክታር መሬት በላይ በጓሮ አትክልቶች የተሸፈኑ ሲሆን ከዚህም 381 ሺህ ኩንታል በላይ ምርት ይጠበቃል ተብሏል። ስራው እየተከናወነ ያለው በከተማና በገጠር ማህበራትን በማደራጀትና እንዲሁም በግል ደረጃ ሲሆን ከ6000 በላይ ሰዎች የተሳተፉበት እንደሚገኙ ተገልጿል። የወረዳው አስተዳደር የጀመረውን ተስፋ ሰጪ እንቅስቃሴ ለማስፋት እየሰራ ስለመሆኑም አስታውቋል። ክፍሌ ዓለሙ ተጨማሪውን ይዟል። የሳይለም ወረዳ ግብርና ደን አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ኃላፊው አቶ ማሞ መንገሻ እንደገለጹልን ከሆነ በወረዳው በ2016 የመኸር እርሻ በጓሮ አትክልት ልማት የተሸፈነው መሬት 974 ሄክታር ብቻ ነው። ከዚህም በዋና ዋና ሰብሎች ማግኘት የተቻለው 281076 ኩንታል ምርት ሲሆን 15 ሚሊዮን ብር ገቢም ተገኝቷል ነው ያሉት። ይህንን በማስፋት በ2017 የምርት ዘመን 1470 ሄክታር መሬትን በሰብል ለመሸፈን ታቅዶ 1088 ሄክታር ማከናወን ተችሏል። እንደ እሳቸው ገለጻ ከሁሉም የአትክልት አይነቶች 385000 ኩንታል ምርት ይገኛል። በወረዳው ተቺቢ ቀበሌ የመሻሚ ማዘጋጃ ቤት በከተማዋ በክፍትነት ያለና ወደፊት ለከተማ ልማት ስራ ሊውል የሚችል መሬት በከተማዋ ሹኖ ቤኪቲ በሚል ለተደራጁ ወጣቶች ለአንድ የምርት ዘመን በኮንትራት ውል 1 ሄክታር መሬትን ሰጥቷቸዋል። ይህንን እድል ያገኙት ወጣቶች በ30 ሺህ ብር መነሻ ካፒታል የጀመሩት የጓሮ አትክልት ልማት ስራ ከጅምሩ አርክቷቸዋል። የወጣቶቹ ሰብሳቢ ወጣት ደበበ ወልደ ሚካኤል እንደገለጸው ከሆነ አሁን ከዘሩት የድንች ምርት ከ400 ሺህ ብር በላይ ገቢ ይጠበቃል። ወጣት ደበበ ወደ ጓሮ አትክልት ልማቱ እንዲገቡ የገፋፋቸው በአካባቢው ድንችና የመሳሰሉትን ለማግኘት ፈተና በመሆኑና በምግብ ዋስትና ላይ የተጋረጠውን ችግር ለመቀነስ ነው ብሏል። በሳይለም ወረዳ ኤምሪኪ ቀበሌ ነዋሪ የሆኑት አቶ ክፍሌ አባመጫና አቶ መንግስቱ ወልደ ሚካኤልም በጓሮ አትክልት ልማቱ ተጠቃሚ መሆን መቻላቸውንና ይህንኑ ለማስፋት እቅድ ስለመያዛቸው ነግረውናል። አቶ ክፍሌ አሁን ላይ እያለሙ ካሉት የጎመን ምርት 100 ሺህ ብር ገቢ አገኛለሁ ነው ያሉን። ሌላኛው አስተያየት ሰጪያችን አቶ መንግስቱ ወልደ ሚካኤል በወረዳው የግብርና ልማት ስራዎች በጣም የሚከናወኑ ቢሆንም አንዳንድ አርሶ አደሮች የእርሻ ስራን በመተው በከብት ድለባ ስራ ላይ ብቻ ተጠምደዋል ብለዋል። ይህ ተገቢ አይደለም ያሉት አርሶ አደር መንግስቱ የአርሶ አደር ሚስት ዘንቢል ተሸክማ ቆጮና ጎመን የመሳሰሉትን ለመግዛት ፈጽሞ ወደ ገበያ መውጣት የለባትምና ሁሉም አርሶ አደር የከብት ድለባ ስራን ከሌሎች የግብርና ተግባራት ጋር በማቀናጀት እንዲሰራ መክረዋል። የወረዳው ግብርና ደን አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ኃላፊው አቶ ማሞ መንገሻ አሁን ላይ እየታየ ያለውን ውጤት ለማስቀጠል ተገቢው ድጋፍና ክትትል እየተደረገ መሆኑን ገልጸው በጓሮ አትክልት ልማቱ 6250 አርሶ አደሮች እየተሳተፉ መሆኑን ነግረውናል። የወረዳው ዋና አስተዳዳሪ አቶ አማኑኤል አየለ በበጀት ዓመቱ 1500 ወጣቶችን ወደ ስራ ለማስገባት ታቅዶ የእርሻ ቦታዎችን የመለየትና ወደ ተግባር የማስገባት ስራ በተናበበ መልኩ እየተሰራ ነው ብለዋል። ዋና አስተዳዳሪው በምግብ ሰብል ራስን ለመቻል በሚደረገው ጥረት ውስጥ የሳይለም ወረዳም ውጤታማ እንዲሆን የተዛቡ አመለካከቶችን ለመቅረፍ ግንዛቤ የመፍጠርና ስራ ውስጥ ያሉትንም የማበረታታት ተግባር እየተከናወነ እንደሆነ ገልጸዋል። በሕክምናው ረገድ ለህብረተሰቡ የተሻለ አገልግሎት ለመስጠት እንዲያስችል የተዘረጋው የሆስፒታሎች ጥምረት ለጥራት ውጤት እያስመዘገበ መሆኑ ተገለጸ። በኢትዮጵያ ሆስፒታሎች ጥምረት ለጥራት የ2017 ዓ.ም ሁለተኛ ሩብ ዓመት የክላስተር አፈጻጸም ግምገማ በገብረ ጻዲቅ ሻው አጠቃላይ ሆስፒታል ተካሂዷል። ተጨማሪ አለን። የሆስፒታሎች አገልግሎት አሰጣጥ ከጊዜ ወደ ጊዜ እንዲሻሻል ነው የዜጎች እርካታ መጠን ለመጨመር አይነተኛ ሚና አለው የተባለው ይህ ጥምረት እንደ ሀገር ከተጀመረም 12 ዓመታትን ያስቆጠረ ቢሆንም በክልል ደረጃ መተግበር ከጀመረ በጣት የሚቆጠሩ ዓመታትን ይዟል። ባለፉት ዓመታት የገብረ ጻዲቅ ሻው ሆስፒታል በሀገሪቱ ካሉ ሆስፒታሎች ውስጥ በአገልግሎት አሰጣጥ ሂደት የመጀመሪያ 20ዎቹ ውስጥ የተካተተ ከመሆኑም ባሻገር የቀዳሚነት ስፍራውን በመያዝ የተሻለ ተሸላሚ መሆኑም ይታወቃል። ይህ የሆስፒታሎች ጥምረት በከፋ ዞን ለአራተኛ ዙር የሚከናወን ሲሆን እስካሁን ባለው ሂደትም አመርቂ ውጤት የተገኘ ስለመሆኑም ከመድረኩ ለመረዳት ተችሏል። የገብረ ጻዲቅ ሻው አጠቃላይ ሆስፒታል እንደ ክልል አቅም በመሆኑ ይህንን በመደገፍ ወደ ተሻለ ደረጃ ለማድረስ የክልሉ ጤና ቢሮ በኃላፊነት እንደሚሰራ የተናገሩት የቢሮ የሕክምና አገልግሎቶች ዳይሬክቶሬት ዳይሬክተር ሲስተር ገነት ደምሴ ናቸው። ግራውንድ ሲነሳ ይሄ ሆስፒታል
ለደቡብ ምዕራብም ጥሩ አቅም የነበረበት ሁኔታ ነው ያየነውና ይሄ ሁሉ ምንድነው የእናንተ ኮላቦሬሽን ስላለ ባለፈው ላይ ተሸልመዋል። አሁን ደግሞ 3 አመቱን ጨርሰን 4 አመት ላይ ደግሞ ማገባደጃና ሽልማት የሚሰጥበት ቀጣይ የ5 አመት ሮድ ማፕ የሚዘጋጅበት ጊዜ ላይ ስለሆነን ጤና ጥበቃ እንግዲህ በሚገርማቸው አሁን ሜዲካል ሰርቪስ ሲባል ብዙ ቦታ ላይ ስራ እንደሌለው ነው የምናስበው። ናሽናሊ ግን ሚኒስተሮች ናቸው ይሄንን መድረክ የመሩትና የየትኛውም ነገር ማጠንጠኛ ሰርተን ጨርሰን ሆስፒታልን ተች ሳያደርግ የሚያልፍ የትኛውም ተግባር ስለሌለ ቀጣይ እኛ የተጣለብን አሁን ሀገራዊ እይታው ወደ ሆስፒታል ዙሯል። ደስ የሚለው ፓርት ዛሬ ላይ ስንገናኝ ማለት ነው። አሁን ይሄን ሁሉ ሰው ክልል ላይ ብንጠራ ይሄን ሁሉ ሰው ማሳተፍ አንችልም። ገብረጻድቅ ሻው በጣም እድለኛ ነው። እሷን ከማገኘው ነገር ይቅር የኔ ስታፍ በዚህ ልክ ሞቲቬትድ ከሆነና እኛ ያለንበትን ያው የናንተ የሊድ ሆስፒታሉ ማንዴት ምንድነው ሌሎችን ሆስፒታል ይዞ ማብቃት። አሁን ቅድም SBFR የተባለው ላይ ስንቀበል መጀመሪያ ላይ ብዙ ችግር የነበረበት ነው። ግን ለውጥ ስናመጣ ስንሰራ ደግሞ ብዙ የኛን ተቋም እያንዳንዱ የማይሰራን ሰው ወደ ስራ ያስገባበት አግባብ ስላለ እያንዳንዱ ጤና ጣቢያን ይዞ ማብቃት ስላለበት ሆስፒታል ለብቻው አይደለም። ፕራይመሪ ሆስፒታል ዩኒቱ ከሄልዝ ሰንተር ጋር ስለሆነ እንዴት አድርገን አቀናይተን የጋራ የሆነ ማለት ነው። ሪፈራል ሪንኬጁ እኮ ከታች የተሻለ ከሆነ ሆስፒታሎቻችን ንጹህ መሆን ይችላሉና ይሄን ታሳቢ ያደረገ ስለሆነ በዚህ ውይይት ላይ ሁሉም ሰው እኩል ተሳታፊ መሆን አለበት። በመድረኩ በገብረጻድቅ ሻው አጠቃላይ ሆስፒታል ክላስተር ስር የሚገኙ የመጀመሪያ ደረጃ ሆስፒታሎች ተካፋይ በመሆን በሆስፒታሉ እየተከናወኑ ያሉትን የማሻሻያ ስራዎችን የመስክ ምልከታ ያደረጉ ከመሆንም ባሻገር የየራሳቸውን የስራ አፈጻጸም በማቅረብ ውይይት ማድረግም ተችሏል። በዚህም በትብብር መስራት ከተቻለ የላቀ አገልግሎት መስጠት እንደሚቻልም ከውይይቱ ለመረዳት ተችሏል። ያነጋገርናቸው ተሳታፊዎች በበኩላቸው በጥምረቱ አነሳሽነት ወደ ተሻለ አፈጻጸም እየገቡ መሆናቸውን በመግለጽ በቀጣይ ተፎካካሪ ለመሆን እንደሚተጉም ጭምር አስተያየታቸውን ሰጥተዋል። ይሄም ያው የኢቢሲ ኢት ይባላል በእንግሊዝኛ ቋንቋ መረጃን መሰረት ያደረገ የሕክምና አገልግሎትን መስጠት ነውና ይሄንን አሁን ባለው ገብረጻድቅ ሻው ሆስፒታል በትልቁ መሪ ሆስፒታል ነውና እኛ ባለ ሆስፒታሎች ነን። በየጊዜው ይደግፈናል። በቴክኒካል ድጋፍ እና የማቴሪያል ድጋፍ ይሰጠናል። ሱፐርቫይዝም ያደርጋል። በየቦታ በመድረስ ድጋፋዊ ክትትልም ያደርጋል። ከዚህ ተነስተን አንዱ ጋር ያለውን ጥሩ ነገር ወደ ሌላው እንወስዳለን። ሌላው ላይ ያለውን ወደ አንዱ እየወሰድን የጋራ የሆነ በጋራ አንድ ወጥ የሆነ አገልግሎት ወጥ የሆነ ማህበረሰብ ለመስጠት እየሰራን ነው ያለነው። እዚህ የኢትዮጵያ ውስጥ ጥምረት ለጥራት 4ኛ ማገባደጃ ላይ ነው ያለነው። ግን ከሁለተኛ በሶስተኛ ላይ ከፌደራል ከኢትዮጵያ ካሉ ተዋድረው አንደኛ ወጥቶ ትልቅ ወደ 3 ሚሊዮን ብርና ከዛ በላይ የሕክምና አገልግሎት እንትን ያገኘበት ሂደት አለ ማለት ነው። አሁን ደግሞ በዚህ ጽንሰ ሀሳብ መሰረት 20 ከሀገር የተለዩ ሆስፒታሎች አሉ ማለት ነው። ከነዛ ከ20ዎቹ ራሱ አንዱ የኛ ሆስፒታል ነው ማለት ነው። ስለዚህ የኛ ሆስፒታል አሁን ባለበት ደረጃ የተሻለ ከመሆኑ ባሻገር አሁን ደግሞ የነበረውን ታሪክ ከማስቀጠል አኳያ የዛሬ ፕሮግራም ልዩ የሚያደርገው አሁን ከዚህ በኋላ እንደዚህ የቀረችውን 6 ወር እንደሰርተን እንደተለመደው ውጤት አገኝተን ህብረተሰባችን የተሻለ አገልግሎት መስጠት የምንችልበት ደረጃ ላይ እንደርሳለን በሚለው ላይ ነው ዛሬ የተወያየነው ያለነውና ስለዚህ ቀሪዋን 6 ወር በጥሩ ተሰርተን ተሸላሚ የምንሆንበትንና ህዝባችን የተሻለ የሕክምና አገልግሎት የምንሰጥ መሆኑ ነው የሚሰማኝ ማለት ነው። አሁን ያለን ውጤት መሸለም የምንችልበት ደረጃ ላይ ያለን መሆኑ የሚያሳየው ማለት ነው። የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ጤና ቢሮ የሕክምና አገልግሎቶች ዳይሬክቶሬት ዳይሬክተር ሲስተር ገነት ደምሴ በክልሉ 3 መሪ ሆስፒታሎች የሚገኙ መሆናቸውን ጠቅሰው ከነዚህም ከዚህ ቀደም በተርጫ የተጀመረው ይህ መድረክ በቀጣይ መዳረሻውን በሚዛን አማን እንደሚያደርግም ጠቁመዋል። በመሆኑም ሆስፒታሎች በመደጋገፍ መንፈስ የተሻለና ዘመናዊ አሰራርን በመከተል ለችግሮች መፍትሄ ቀያሽ ሆነው ለህብረተሰቡ የተሻለ አገልግሎት እንዲሰጡ ማድረግ ዓላማው እንደሆነም አመላክተዋል። ሆስፒታሎቻችን ተግባራቸውም ሳይቋረጡ በቤታችን ሆነን የራሳችንን ችግር በጋራ ፈተን የተሻለ አገልግሎት ለመስጠት ነው በዚህ ልክ የተቀናጀ ነው። ቀጣይ ሀገር ላይ የሚጠበቀውን ተወዳዳሪ መሆን ነው። ለዚህ ደግሞ ገብረጻድቅ ልምዱም ነበረው። ከዚህም በፊት ተሸልሟል። አሁን ቀጣይ ለመሸለም ደግሞ በእኛ ልክ ጥቃቅን የሆኑ ነገሮችን እኛ ማሟላት ብንችል ሌላኛውን ፓርት ደግሞ ለሚመለከተው በአቅማችን የሚሰራውን እንሰራለን። ከአቅም በላይ የሆነውን ደግሞ በጋራ እየተነጋገርን ለዛ መፍትሄ እያበጀን በጋራ ጥራት ያለውን አገልግሎት ለማህበረሰቡ እየሰጠን ተቋሞቻችን እኩል የሆነ አገልግሎትና ሰርቪስ እንዲሰጡ ነው የሚፈለገው። ይሄን ደግሞ በጋራ ከሰሩ ማምጣት ስለሚቻል ነው የዛሬው መድረክ እዚህ ያመጣ ነው። ቀጣይ ብዙ ውጤቶችን እንጠብቃለን። አሁን ያየነውም ነገር ተስፋ የሚሰጥ ነው። ስለዚህ ይሄንን በጋራ እየገመገሙ ስራው ባለበት ላይ ተገኝቶ ወደፊት መሄድ ስለሚቻል ነው ዛሬ እዚህ ያደረግነው። ቀጣይም ደግሞ ሚዛን ቴፒ ላይ እዛው ካችመንት ላይ ያሉትን ደግሞ ይዘን ሂደን በጋራ ከዛ ያንን ስንጨርስ ደግሞ ሪጂናሊ አንድ ትልቅ መድረክ አዘጋጅተን እያንዳንዳችን ከአንዱ እየተማርን መልካም ነገሩን እያስቀጠልን
የደከመውን ፓርት ደግሞ እያጠነከርን የምንሄድበት መድረክ ስለሆነ ብዙ ትሩፋት ይኖራል ተብሎ ይጠበቃል በዚህ መድረክ ላይ። በቢሮ የሕክምና አገልግሎቶች የሆስፒታል ሪፎርም ቡድን አስተባባሪ አቶ ምንተስኖት እንደሻው በበኩላቸው ህብረተሰቡ ጥራት ያለው አገልግሎት እንዲያገኝ አንዱ ጋር የሌለውን ለሌላው በማጋራት ውጤታማ ተግባር መፈጸም እንዲችሉም ድጋፍ እንደሚደረግም ተናግረዋል። ችግሮቹ እየሞሉ የተሻለ አገልግሎት እንዲሰጡ ለማስቻል እየተሰራ ነው ያለው። ያው በቀጣይም ይሄኛው አራተኛው ዞር የኢትዮጵያ ጥምረት ለጥራት ካለቀ በኋላ አምስተኛው ስለሚቀጥል አምስተኛው ደግሞ ምን እንደሚሆን ስለማይታወቅ ያው ቀጣይ ነው የሚሆነው ማለት ነው። ስለዚህ ሆስፒታሎች የበለጠ አገልግሎታቸውን እያጠናከሩ አገልግሎቱ እንዲሰጥ በተቀመጠው ስታንዳርድ መሰረት አገልግሎቱን እየሰጡ ህብረተሰባቸውን እንዲያገለግሉ በተጨማሪም ደግሞ በሰሩት ልክ ባገኙት ውጤት ልክ እውቅና እንዲያገኙ እየተሰራ ይገኛል። በቀጣይም ይሄው ነው የሚቀጥለው። የምክር ቤት አባላቶች የህዝብ ተወካዮች መሆናቸውን በመገንዘብ ለህዝብ ተጠቃሚነት መስራት እንደሚገባቸው ተገለጸም። ይህ የተባለው በጊምቦ ወረዳ ምክር ቤት ለቀበሌ አፈጉባኤዎችና ባለድርሻ አካላት የግንዛቤ ማስጨበጫ ስልጠና በተሰጠበት ወቅት ነው። ዘገባው የወረዳው መንግስት ኮሚኒኬሽን ነው። ጽዮን ታደለም በጊምቦ ወረዳ ለሚገኙ የቀበሌ አፈጉባኤዎችና ሌሎች ባለድርሻ አካላቶችን በማሳተፍ በምክር ቤት አሰራር ስርዓት ዙሪያ በወረዳው ምክር ቤት የግንዛቤ ማስጨበጫ ስልጠና ነው የተሰጠው። የቀበሌ ምክር ቤቶች ወቅቱን ጠብቀው በየወሩ ውይይት በማድረግ የተለያዩ የስራ ውሳኔዎችን እያስተላለፉ መስራት ያስፈልጋል ሲሉ የወረዳው አፈጉባኤ አቶ እንዳለ ወልደ ጊዮርጊስ ገልጸዋል። የምክር ቤት አባላቶች የህዝብ ተወካይ መሆናቸውን በመገንዘብ ለህዝብ ተጠቃሚነት መስራት አለበት ብለዋል። የምክር ቤት ፎረም በማካሄድ ቀበሌዎች ልምድ መለዋወጥን ማዳበር አለባቸው ያሉት አፈጉባኤው በተለያዩ ዘርፎች ሞዴል የሆኑ የምክር ቤት አባላቶችን በተለያየ ተሞክሮ ማሳተፍ ያስፈልጋል ሲሉም አስገንዝበዋል። በወረዳው ምክር ቤት የሚተላለፉ ውሳኔዎች ተግባራዊ እንዲሆኑ መከታተል ያስፈልጋል ሲሉም ተናግረዋል። የወረዳው ተቋማት ክትትልና ተቋማት ስራ ሂደት አስተባባሪ አቶ ገነመ ገብሬ በበኩላቸው በቀበሌ ደረጃ የምክር ቤት አገልግሎት አሰጣጥ ዙሪያ ላይ ሰነድ አቅርበዋል። ቀደም ሲል የነበረው አፈጻጸም የቀበሌ ምክር ቤት ያለበትን ደረጃ መነሻ በማድረግ ለአፈ ጉባኤዎች በቂ የግንዛቤ ማስጨበጫ አገልግሎት እንዲሰጡ የሚያስችል ስልጠና መሆኑን የገለጹት አቶ ገነመ ስልጠናውን ተግባራዊ በማድረግ የሚስተዋሉ ክፍተቶችን መቅረፍ ያስፈልጋልም ብለዋል። የምክር ቤት አሰራር ስርዓትን በመረዳት ለህብረተሰቡ ተገቢውን አገልግሎት እንዲሰጡ ዓላማ ያደረገ ስልጠና መሆኑንም ተናግረዋል። በዕለቱም የተሰጣቸው ስልጠና ለቀጣይ ተግባር አቅም እንደሚሆናቸው የገለጹት የስልጠናው ተሳታፊዎች በውይይት በሪፖርት አላላክና ሌሎች ተግባራቶች ለማሻሻል እንደሚሰሩም ጠቁመዋል። አያይዘውም የአፈ ጉባኤዎች ኃላፊነትና ተልዕኮ ላይም ሰፊ ግንዛቤ ይዘናል በማለት የተለያዩ የልማት አጀንዳዎችን በምክር ቤት በማስወሰን ውጤታማ የሆነ ስራ እንደሚሰሩ ነው የተናገሩት። በሺሾንዴ ወረዳ የኮሪደር ልማት ስራ የአስፓልት መንገድን ተከትሎ ከተሞችን የማስዋብና የማጽዳት ዘመቻ በይፋ ተጀምሯል። የወረዳው መንግስት ኮሚኒኬሽን ያዘጋጀውን ዜና ጽዮን ታደታ አቀርበዋለች። የሺሾንዴ ወረዳ ምክትል አስተዳዳሪና የፋይናንስ ኢኮኖሚ ልማት ጽሕፈት ቤት ኃላፊ አቶ ደመቀ ሀብቴ በወረዳ ውስጥ ባሉ ማዘጋጃ ከተሞችና የገጠር ቀበሌ ማዕከል የኮሪደር ልማት ስራ ከወሺ እስከ ዳሄራ ቀበሌ አስፓልት መንገድ ተከትሎ ከተሞችን የማስዋብና የማጽዳት ስራ በትኩረት እየተሰራ መሆኑን አብራርተዋል። የጽሕፈት ቤቱ ኃላፊ አቶ ወልደ ማርያም ወልደ ሰንበት በሺሾንዴ ወረዳ ውስጥ 2 ታዳጊ ማዘጋጃ ቤቶችና 5 የገጠር ቀበሌ ማዕከል ወይም ስኬች ከተሞችን ጨምሮ የኮሪደር ልማት ስራ በአጠቃላይ በአንድ ቀን ዘመቻ ስራ 14 ኪሎ ሜትር መንገድ የማጽዳት ስራ ተሰርቷል ብለዋል። ልማት ወዳዱ የሆነውን ህብረተሰብ በማስተባበር ወደ ተግባር የተገባ መሆኑን የተናገሩት ኃላፊው በዚህ የኮሪደር ልማት ስራ ሼዶች፣ ቅጥያ ቤቶች፣ አጥርና ሌሎች ስራዎች የተከናወኑ መሆኑንም ገልጸዋል። በኮሪደር ልማት ስራ ቤቶች በፕላን እንዲገነቡ፣ መንገዶች እንዲስፋፉ፣ ከተማው ለዜጎች ምቹና ጽዱ ማድረግ፣ የመሰረተ ልማት ዝርጋታ ማስፋፋትና የትራፊክ መጨናነቅና ከሌሎች አደጋዎች በመታደግ ከተማ መፍጠር ነው ተብሏል። ከዚህም ባለፈ ዋና ዋና መንገዶችን ማስዋብ፣ አረንጓዴ ቦታዎችን ማልማትና የእግረኞች መንገድ ማስፋት፣ የመንገድ መብራት ዝርጋታ ስራ እንደሚሰራ ጠቁመዋል። በዚህም የኮሪደር ልማት ስራ የፌዴራል መንገድ በመከተል
ከወሺ እስከ ዳሄራ ቀበሌ ድንበር ህብረተሰባችንን በማሳተፍ እየተሰራ ሲሆን ሁሉንም ማህበረሰብ የልማት ተጠቃሚ በማድረግና ሁለንተናዊ ብልጽግናን ለማረጋገጥ ዘርፈ ብዙ ስራዎች እንደሚሰራ አቶ ወልደ ማርያም ወልደሰንበት ገልጸዋል። በመጨረሻም ኮሪደር ልማት ስራው ሲጠናቀቅ ከተማን ለኑሮ ምቹ ከማድረግ ባሻገር ጽዱ ውብና ለቱሪስት መዳረሻና ማረፊያ እንደሚሆንም ገልጸዋል። በወረዳው የሚገኙ ቀበሌዎች በጤናው ዘርፍ ሞዴል እንዲሆኑ የማድረግ ስራ በትኩረት የተሰራ መሆኑን የቢጣ ወረዳ ጤና ጽሕፈት ቤት ገለጸ። ለመነሻነት ከወረዳው በተመረጡ 5 ቀበሌዎች ላይ ባለሙያዎችን በማሰማራት እንዲሁም ባለድርሻዎችን በማቀናጀት በጤናው ዘርፍ ልዩ ትኩረት ተሰጥቶ የተሰራ መሆኑ ተገልጿል። ከወረዳ መንግስት ኮሚኒኬሽን የተገኘውን ዘገባ ማርሸት ሴፉ ያቀርበዋል። በቢጣ ወረዳ ጤና ጥበቃ ጽሕፈት ቤት የማናጅመንት አባላት ቡድን በየዳ ቀበሌ የሚገኘውን ሞዴል ልማት ቡድን የመስክ ምልከታ አድርጓል። በምልከታው የሽንት ቤት አጠቃቀም፣ የመኖሪያ ቤት አካባቢ ጽዳት፣ የአጎበር አጠቃቀምና ሌሎች የጤና ፓኬጆች ያሉበት ደረጃ ተቃኝቷል። በዚህም ወቅት የወረዳው ጤና ጥበቃ ጽሕፈት ቤት ኃላፊ አቶ ተክለ አባየለ እንደገለጹት ጽሕፈት ቤቱ በቅርብ ጊዜ ውስጥ 5 ቀበሌዎችን በጤና ሞዴል አድርጎ ለማስመረቅ በልዩ ትኩረት እየተሰራ እንደሚገኝም ጠቅሷል። ኃላፊው ሲቀጥሉም የዚሁ ተግባር አካል የሆነው የሞዴል ልማት ቡድን የመስክ ምልከታና የምረቃ ፕሮግራም በየዳ ቀበሌ በወይዘሮ አስካለ አወቀ ልማት ህብረት ላይ መጀመሩን ጠቁመው መሰል ድጋፋዊ ክትትል ተጠናክሮ እንደሚቀጥልም ተናግሯል። ለመነሻነት በወረዳው በተመረጡ 5 ቀበሌዎች ባለሙያዎችን በማሰማራት ባለድርሻዎችን በማቀናጀት በጤናው ሞዴል የማድረግ ስራ በትኩረት እየተከናወነ እንደሚገኝ የገለጹት ኃላፊው በየዳ ቀበሌ በአንድ ልማት ቡድን የተደረገው የመጀመሪያው የመስክ ምልከታ አበረታች ተግባራት መስተዋሉን አብራርቷል። በመስክ ምልከታው የወረዳው ጤና የጽሕፈት ቤት ማናጅመንት አባላት፣ የአራቱ የጤና ጣቢያ ኃላፊዎች፣ የጤና ጣቢያ ደጋፊ ባለሙያዎች እና ሌሎች የሚመለከታቸው አካላት ተገኝቷል። በክልሉ ዋና ዘርፎች ህብረተሰቡን ተጠቃሚ ያደረጉ ውጤቶች የተመዘገቡ ነው ሲሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ገለጹ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ቢሮዎች የ2017 ዓ.ም የግማሽ ዓመት የስራ አፈጻጸም ግምገማ መድረክ በቦንጋ ከተማ ተካሂዷል። አንተነህ ፍቃዱ ተጨማሪውን ይዟል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ቢሮዎች የ2017 ዓ.ም የግማሽ ዓመት የስራ አፈጻጸም ግምገማ ላይ በቀረበው ሪፖርት መሰረት ሐሳብና አስተያየት የተነሱ ሲሆን ከነዚህም ሳይፈቀዱ የተያዙ መሬትን ህጋዊ ከማድረግ አንጻር እንደ ቦንጋ ከተማ እስካሁን ባለው ከ87 ሚሊዮን ብር በላይ ማግኘት የተቻለበት መሆኑም ተነስተዋል። የከተማ ግብርና ጋር ተያይዞ በሌማት ትሩፋት ትኩረት ተሰጥቶ የተሰራ መሆኑ፣ ሞዴል ቅድመ አንደኛ ትምህርት ቤቶች በሁሉም ዞኖች ያሉበት ደረጃ ተነስተው በትኩረት መሰራት እንዳለበት ተጠቁሟል። እንዲሁም ተማሪዎች ላይ ጠንከር ያለ ክትትልና ድጋፍ በማድረግ የተማሪዎችን መጠነ ማቋረጥ መቀነስ እና ውጤት ማሻሻል እንደሚያስፈልግም ተነስተዋል። ወደ ታች ሲወረድ ሰፊ ስራዎች እየተሰሩ ነው ያሉት አስተያየት ሰጪዎቹ እንደ ችግር የሚታየው ስራዎችን በተጠናከረ ሪፖርት ማሳወቁ ላይ መሆኑን ነው ያነሱት። ከከተሞች አንጻር ጋር ተያይዞ ድጋፍና ክትትል ቢኖር በጋራ የመስራቱ ልምድ ሊዳብር ይችላል በማለት ጠይቀዋል። የምግብ ዋስትናን ለማረጋገጥ የእንሰት ተክል ስራን መጠናከር እንደሚያስፈልግም ተነስተዋል። በተለየ መልኩ የመምህራን ጥቅማ ጥቅም ከማስጠበቅ አንጻር በርካታ ስራዎች ተሰርተው አመርቂ ውጤቶች የታዩበት መሆኑን ከዋቻ ከተማ በተሰጠው አስተያየት ተደምጠዋል። በመድረኩ ላይ ዶክተር ኢንጂነር ነጋሽ ዋጌሾ እንደገለጹት በክልሉ ዋና የልማት ዘርፎች ህብረተሰቡን ተጠቃሚ ለማድረግ በተከናወኑ ስራዎች ውጤቶች ተመዝግበዋል ብለዋል። የተገኙ ውጤቶችን አጠናክረው በማስቀጠል የህብረተሰቡን ተጠቃሚነት ይበልጥ ለማሳደግ በአፈጻጸም የተስተዋሉ ጉድለቶችን ማረም እንደሚገባም ተናግረዋል። ጉድለቶችን ለይተው የጋራ የመፍትሄ አቅጣጫዎችን ለማስቀመጥም መድረኩ ወሳኝ ሚና እንዳለውም ነው የተናገሩት። ባለፉት ጥቂት ዓመታት በክልሉ በተሰሩ ስራዎች ውጤት ቢመዘገቡም ክልሉ ካለው የመልማት አቅም አንጻር የተለየ እቅድ አዘጋጅቶ በተቀናጀ መልኩ ወደ ስራ መግባት ያስፈልጋል ሲሉም ገልጸዋል። ለዚህም ከ10 ዓመቱ ስትራቴጂክ እቅድ ላይ የተቀዳ የ3 ዓመት እቅድ መዘጋጀቱን ጠቁመው እቅዱ በግብርና፣ በጤና፣ በመሰረተ ልማትና በሌሎች የልማት ዘርፎች ላይ ያተኮረ መሆኑን ተናግረዋል። በመድረኩ ላይ የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ፣ የመንግስት ዋና ተጠሪ አቶ ፍቅሬ አማን፣ ምክትል ርዕሰ መስተዳድር እና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው፣ የክልሉ ከፍተኛ አመራሮች፣ የዞን አስተዳዳሪዎች፣ የከተማ ከንቲባዎች እና የሚመለከታቸው አካላት ተገኝተዋል። በመጨረሻም ወደ ስፖርት መረጃ ስንሻገር 22ኛው የከፋ ዞን ባህል ስፖርቶች ውድድር በከፋ ዞን ባህል ስፖርት መምሪያ አዘጋጅነት የተካሄደ ይገኛል።
ከስፍራው በመገኘት ባልደረባችን ብሩክታይት ብርሃኑ ያዘጋጀችውን ተከታትለን እንመለስ። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁ። በካፋ ዞን ባህል ቱሪዝምና ስፖርት መምሪያ አዘጋጅነት የካፋ ዞን ባህል ስፖርቶች ውድድር ዛሬ ጀምሯል ማለት ነው። በዚህ የውድድር መስኮት እንግዲህ ከሁሉም ወረዳና ከተማ አስተዳደር የተውጣጡ ስፖርተኞች በ8 አይነት የስፖርት አይነቶች ይወዳደራሉ ማለት ነው። በእነዚህ የስፖርት ውድድሮች ሴቶችም ወንዶችም ይሳተፋሉ። ይህን ውድድር ምክንያት በማድረግ እኛም የካፋ ዞን ባህል ቱሪዝምና ስፖርት መምሪያ ኃላፊ አቶ ነጻነት ብርሃኑን አነጋግረናል። አብራችሁን ቆዩ። ዞን ባህል ስፖርቶችና የባህል ፌስቲቫል እንደዚሁም የአትሌቲክስ ውድድር ከዛሬ ጀምሮ ያው በዞናችን ካፋ ዞን ቦንጋ ከተማ ላይ ይጀምራል። በዚህ ውድድር ላይ ሁሉም ወረዳና ከተማ አስተዳደሮች ተሳታፊ ይሆናሉ። እስካሁን ባለው ሂደት ለመክፈቻ ውድድሩ 12 ወረዳና ከተማ አስተዳደሮች ተገኝተዋል። 3 ወረዳና 2 ከተማ አስተዳደር ይገኛሉ የሚል እምነቱ አለን። በዛሬው የባህል ስፖርት ዋና አላማ የባህል ስፖርት ያው ሁላችንም እንደምናውቀው በማህበረሰቡ ውስጥ በድሮ የተለመዱ የስፖርት አይነት ሲሆን በተለያዩ ምክንያቶች የቀረ በአሁኑ ሰዓት ደግሞ በዓለም አቀፍ ደረጃ የትልቅ ትኩረት ተሰጥቶ ይሰራበት ያለ እንደዚሁም ያው በእኛ በኢትዮጵያ በሀገራችን የኢትዮጵያ የፌዴራል ባህልና ቱሪዝም ስፖርት ሚኒስቴር ትልቅ ትኩረት ሰጥቶ ከሚሰራባቸው ስራዎች አንዱ የባህል ስፖርት ነው። ያኔ የባህል ስፖርት ባንጎልበቱ ላይ ጠቀሜታውን በማወቅ ሚኒስቴር መስሪያ ቤቱ መመሪያ በማውጣት በየአመቱ ውድድሮች እንዲደረጉ ተብሎ በአሁኑ ሰዓት ዛሬ ለ22ኛ ጊዜ ነው እየተደረገ ያለው ባህል ስፖርት እንደዚሁ ባህል ፌስቲቫል ለ18ኛ ጊዜ ነው እየተደረገ ያለውና ይሄ ዋናው አላማ አርሶ አደሩ፣ የከተማ ነዋሪው፣ መንግስት ሰራተኛ፣ ተማሪ ሁሉንም ያማከለ ነው። የባህል ስፖርት ሁሉም ባለበት አካባቢ ከስራው ባሻገር በሚኖረው ትርፍ ሰዓት ላይ መዝናኛ እንዲያደርግ የአካል ብቃት እንዲያዳብር ብሎም ደግሞ አእምሮን ለማጎልበት እንዲጠቀም ሌላው ደግሞ ማህበራዊ መስተጋብርን በማጠናከር ረገድ ማህበረሰቡ እርስ በርስ የሚያደርገውን ግንኙነት ከማጠናከር አንጻር የዚህ ባህል ስፖርት ትልቅ ፋይዳ አለው። ማህበረሰቡ በሚኖርበት አካባቢ ከወንድሞቹ ጋር፣ ከጎረቤቱ ጋር፣ ከሰፈር ከመንደር ጋር እንደዚሁ ያው በእኛ አሁን በዞን ደረጃ የምናደርገው አንድ ወረዳ ከአንድ ወረዳ ልምድ የሚያገኝበት አንደኛው ቦታ ላይ የተረሳውን የባህል ስፖርት አንደኛው አግኝቶ የሚሄድበት አንደኛው ላይ የሚታየውን የባህል ፌስቲቫል አንደኛው ልምድ ወስዶ የሚሄድበት እንደዚሁ የቀደምት ያው የካፋ ጥንታዊ ባህል ቅርስ ያለው ማህበረሰብ እንደመሆኑ ከዚህ ጋር ተያይዞ ቅርሶቻቸውን ባህሎቻቸውን በማስተዋወቅ በማጎልበት ረገድ የዞናችንን ወረዳዎች እርስ በራሳቸው ልምድ እንዲቀስሙ ለማድረግ አላማ ያደረገ የባህል ስፖርትና ፌስቲቫል ነው ያደረግን ያለ ነው። ሌላው በዞናችን ደረጃ በአሁኑ ሰዓት በጣም እየፈለቁ ያለው የአትሌቲክስ ስፖርቱ ነው። ከዚህ ረገድ ኢትዮጵያ ሀገራችን ባንዲራዋን ከፍ የሚያደርጉ አትሌቶች መፈለቂያ ከሆኑ አካባቢዎች አንዱ ካፋ ነው። ከካፋ ዞን ከተገኙ አትሌቶች አንዱና ዋናው አንጋፋው ታደሰ ወርቁን ማንሳት ይቻላል። በሌላ በኩል ደግሞ ህሩት መሻን ማንሳት ይቻላል። የነዚህ አትሌቶች ጎልቶ መታየት ሌሎች አትሌቶች እንዲወጡ ሌሎች አትሌቶች በፍላጎት እንዲወጡ በአሁኑ ሰዓት ይታይ ያለበት ሁኔታ እጅግ በጣም ደስ የሚያሰኝ ነው። ከዞናችን ካሉ ወረዳዎች በተለያዩ የአትሌቲክስ ማሰልጠኛ ማዕከላት በፌዴራል ደረጃም በክልል ደረጃም የገቡ አትሌቶች አሉ። ይሄ እንግዲህ እነዛን ተሞክሮ የነዛን ፈለግ በመከተል የሚሄዱት ናቸው። ሌሎች ደግሞ የአትሌቲክስ ቡድኖች በመደራጀት በአሁኑ ሰዓት የተለያዩ ስልጠናዎችን በቦንጋ ከተማና በተለያዩ ወረዳዎች እየተደረገ ያለበት ሁኔታ አለ። ስለዚህ በዚህኛው ውድድር ላይ እነዚህ አትሌቶች ወጥቶ ተወዳድሮ ዞናችን የሚወክሉ አትሌቶች ከነዚህ አትሌቶች መካከል ይመረጣሉ። ክልል ላይ ለሚደረገው የደቡብ ምዕራብ ኢትዮጵያ የባህል ስፖርትና ፌስቲቫል እንዲሁም አትሌቲክስ ውድድር ላይ በዚህ ውድድር ላይ ተሳታፊ የሆኑና የተሻለ ውጤት ያስመዘገቡ እነዚህ ተሳታፊ የሆኑበት ውድድር ነው ዛሬ እየጀመርን ያለነው። ውድድሩ ለቀጣይ 4 ቀናት ይቆያል። የውድድሩን ለየት የሚያደርገው በነገው ዕለት የዚህ በቦንጋ ከተማ የሚገነባው ስቴዲየም የመስረት ድንጋይ የሚጣልበት መሆኑ ውድድሩን የበለጠ ያደምቋል የሚል እምነቱ በእኛ በኩል አለ። ውድድሩ ተጀምሮ እስከሚጠናቀቅ ከቦንጋ ከተማ አስተዳደር እንደዚሁ ቦንጋ ከተማ ባህል ቱሪዝምና ስፖርት ጽሕፈት ቤት የቦንጋ ከተማ ሕዝብ ሆቴሎች፣ አገልግሎት ሰጪ ተቋማቶች ጠቅላላ የመጡ እንግዶች በመቀበል በማስደሰት ከጅማሬ ጀምሮ እስከ መጨረሻ ቆይታቸው ያማረ እንዲሆን የሚያስፈልገውን ዝግጅት አድርጓል። ከተማችን የበለጠ በዚህ ቀናት ውስጥ የደመቀ ነገር እናያለን። ቀጣይ ደግሞ የቱሪስት መዳረሻ እንዲሆን እንደ ዞናችን ትልቅ ትኩረት ሰጥተን እንሰራለን የሚል ነገር ነው በእኛ በኩል ያለው። ክቡራትና ክቡራን ተመልካቾች ለሰዓቱ ከክፋ ቴሌቪዥን ያዘጋጀናቸው ዜናዎች የተከታተላችኋቸውን ይመስሉ ነበር። ዜናዎቹን በመምራት ፍጹም ተሾመ ከእናንተ ጋር ቆይታ አድርጌያለሁ። ሰላም።